ሕይወት ላላቸው ነገሮች ሁሉ እጅግ አስፈላጊና መሰረታዊ ጉዳይ ነው። ይሁን እንጂ የነፍስ ሳርምዶ ወረዳ በተፈጣጠርና ቆላማ አካባቢዎች የበዛበት በመሆኑ ጋር ተያይዞ የውሃ ሀብት ችግር በሰፊው ሲስተዋል ይታያል። ስለሆነም የለውጡ መንግስት ከመምጣቱ ጋር ተያይዞ በማህበረሰቡ ተሳትፎ በመንግስትና በአጋር ድርጅቶች ድጋፍ በወረዳው የንጹህ መጠጥ ውሃ ሽፋንን ከፍ ለማድረግ ዘርፈ ብዙ ስራዎች ሲሰሩ መቆየቱን ወረዳው ውሃና የኤነርጂ ልማት ጽሕፈት ቤት ኃላፊ አቶ ከተማ መርሻ ገልጸዋል። ከመጣ ጊዜ ጀምሮ ከ2013 ጀምረን እንደ ተቋም በወረዳ ደረጃ ያከናወንና ጎናቸውን ስራዎች ነው ማንሳት የምንፈልገው። እንግዲህ በመግቢያችን እንዳነሳ ነው የለውጡ መንግስት ፕሮጀክት ተኮር ነው፣ ተግባር ተኮር ነው። ተግባር ተኮር እንደመሆኑ መጠን ተግባራትን ጀምሮ የማስፈጸም ብቃቱ ከፍ ያለ ነው ብለን እናምናለን። ስለሆነም በመጀመሪያ በቅድሚያ ማንሳት የምንፈልገው ከ2013 ዓ.ም ጀምሮ በወረዳ ውሃና ኤነርጂ ልማት ጽሕፈት ቤት የተሰሩ ስራዎችን የልማት ስራዎችን ስናነሳ እንግዲህ በመደበኛ በጀትና በአጋር ድርጅቶች ድጋፍ ብዙ ተግባራትን ማከናወን ችለናል። ከ2013 ዓ.ም ጀምረን ስናይ እንግዲህ ከአጋር ድርጅቶች አኳያ ስናይ ጂሴፍ ፕሮጀክት አለ፣ አመል ፕሮጀክት አለ፣ ሰቆጣ ቃል ኪዳን ፕሮጀክቶች አሉ። ከዚህ በተጨማሪ በመንግስት በአስተዳደር ምክር ቤቱ እየተመደበልን የምንጠቀመው በጀት ይኖራል ማለት ነው። ከዛ አኳያ ጠቅለል ባለ መንገድ ማንሳት የምፈልገው አፈጻጸማችንን ስናየው ከጊዜ ወደ ጊዜ እየተሻሻለ የመጣና ማህበረሰቡን ተደራሽ ያደረግንበት ሁኔታ አለ። ለሱም ማሳያው ዝቅ ብዬ ማነሳ ሆኖ የመጠጥ ውሃ ሽፋናችን የንጹህ መጠጥ ውሃ ሽፋናችን ከጊዜ ወደ ጊዜ እየተሻሻለ መጥቷል። ስለሆነም ለምሳሌ ጂሴፍን ብናነሳ በ3 ቀበሌዎች ላይ 017፣ 018 እና 022 ቀበሌዎች ላይ በስፋት እንግዲህ ሲሰራ ቆይቷል። ግንባታ የመጠጥ ውሃ ግንባታዎችን አፈጻጸማቸውን ነጥለን ስናይ ወደ 97 እና 98 አካባቢ % ደርሷል። ያ ማለት በእነዚህ ቀበሌዎች ላይ ነጥለን ስናይ ማለት ነው። ጠቅላላ በወረዳ ደረጃ ማለት ያለው ፕሮጀክቱ ሳምፕል ወስዶ ተግባራትን ባከናወነባቸው ቀበሌዎች በእነዚህ በ3 ቀበሌዎች ከ97 እስከ 98% አካባቢ የመጠጥ ውሃ ሽፋኑ የደረሰ ነው። እንደ ኃላፊው ገለጻ ከ2013 ዓ.ም ጀምሮ በለውጡ መንግስት በ5 ዓመት የሥራ ጊዜ ውስጥ በአስተዳደር ምክር ቤት በአጋር ድርጅቶችና በማህበረሰብ ተሳትፎ የነቃ ተሳትፎ በማድረግ በውሃና የኤነርጂ ዘርፉ እንዲሁም በአማራጭ ኤነርጂ ላይ ከፍተኛ ስራ ሲሰራ መቆየቱን ገልጸዋል። ወደ አመል ስንመጣ በተለይ አንኳር የተባሉ ከጥገና ስራዎች ጎን ለጎን ታላላቅ የውሃ ፕሮጀክቶችን ወደ 07 ቀበሌ ላይ 2 ታላላቅ ፕሮጀክቶችን አስረክቦን ግንባታውን አጠናቆ ማለት ነው። በሱም አሁን ላይ እየደረሰ ያለው እኛ ፕሮጀክቱ እዚህ ላይ ደርሷል ብለን አልቆምንም። ፕሮጀክቱ ከቆመበት ላይ ጀምረን እያስፋፋን እንገኛለን። ማህበረሰቡ አስረክበን በባለቤትነት አሁንም እኛ የማስፋፋት ስራ ከቀበሌ ወደ ቀበሌ እያሰፋን እንገኛለን ማለት ነው። ሰቆጣ ቃል ኪዳን በተመሳሳይ በዚህ ዓመት 2 አካባቢ የእጅ ጉድጓድ በአዲስ ሰርቶ ያስረክበናል። ኦልሞስት በመጠናቀቅ ላይ ነው። ከዚያ ውጭ ደግሞ በተጨማሪ ጎን ለጎን የጥገና ስራዎችን እየሰራ ይገኛል ማለት ነው። ጠቅለል ባለ መንገድ ስናየው በ2013 ዓ.ም ከመጠጥ ውሃ ግንባታ አኳያ 21 አካባቢ ተቋማትን አጠናቀን ለማህበረሰቡ ተደራሽ አድርገናል። በ2014 ዓ.ም 39 አካባቢ ተቋማትን ገንብተን አጠናቀናል። በ2015 ዓ.ም ደግሞ 7 አካባቢ ተቋማትን አጠናቀን አስረክበናል። በ2016 21 አካባቢ ተቋማትን አጠናቀናል። በ2017 አካባቢ 36 አካባቢ የውሃ ተቋማትን አጠናቀን አገልግሎት እንዲሰጡ ማድረግ ችለናል። በ2018 ደግሞ አሁን 37 ተቋማትን እንገነባለን። ከእነሱ መካከል 19ኙ ተጠናቀዋል። አሁን 18ቱ በግንባታ ሂደት ላይ ያሉ ናቸው ማለት ነው። ጠቅለል ባለ መንገድ ስናየው በዚህ በያዝነው ቅድም ስናነሳ እንደነበረው የለውጡ መንግስት ከመጣ ጊዜ ጀምሮ በ5 ዓመቱ ውስጥ ወደ 224 አካባቢ የውሃ ተቋማትን አርፒኤሶችን ጨምሮ ወደ 4 አካባቢ አርፒኤሶችን ጨምሮ ገንብተን ማጠናቀቅ የምንችልበት ሁኔታ ነው ያለ። ከየቶች ውጭ ቅድም ካነሳቸው ከ18ቶቹ በስተቀር ማለት ነው 18ቶቹ ናቸው ያልተጠናቀቁ። ከዚያ ውጭ ከ224ቱ 18ቱ ሲቀነስ ማለት ነው ሌላው ተጠናቆ ያለቀና
አገልግሎት እየሰጠ ያለ ነው። ሁለተኛው ከኤነርጂ ዘርፍ አኳያ የማነሳው አንዱ ሶላር ነው። ሶላርን በተመሳሳይ ምናልባት እኛ አሁን ትንሽ ያስቸገረን ያለ ህጋዊ የሆነ አቅራቢ ድርጅቶቻችን ነው። ይሁንም ከሌላ ወረዳን በማፈላለግ እንዲሁም ደግሞ ከኛ አካባቢ ከምንድነው ሞባይልና ጥገና ቤቶች ጋር በመነጋገር አቅራቢ በማፈላለግ ለማህበረሰቡ ተደራሽ የሆነበት አጋጣሚ ነው ያለ። ከ1600 በላይ አካባቢ ሶላሮችን ማሰራጨት ይችላል ማለት ነው በዚህ ዓመት። ሁለተኛ ከባዮጋዝ አኳያ ማንሳት የምፈልገው 2013 አካባቢ 16 ባዮጋዝ አጠናቀናል። 2014 40 ባዮጋዝ ማጠናቀቅ ችለናል። 2015 72 ባዮጋዝ አጠናቀናል። 2016 አፈጻጸማችን ትንሽ ዝቅ ያለ ነው። 2017 23 አካባቢ ባዮጋዞችን ማጠናቀቅ ችለናል። በተመሳሳይ በዚህ ዓመትም በዚህ በጀት ዓመት በመደበኛ አካባቢ ባዮጋዞችን እየሰራን ሲሆን ኦልሞስት 10 አካባቢ ተጠናቀዋል። 10ዎቹ በግንባታ ሂደት ላይ ናቸው ማለት ነው። ጠቅለል ባለ መልኩ በ5 ዓመቱ ስናየው 172 አካባቢ ባዮጋዞችን አጠናቀን ለማህበረሰባችን ያስረከብንበት ሁኔታ አለ። ለራሳችን ነው ዞረቃ የጂሴፍ ፕሮግራሙ ጥቅሙ ለራሳችን ነው። አንደኛ የውሃ ጥረት በየሰፈራችን በየቤታችን እንድንቀዳ ያደርገናል ዋናው ነገር። ከዛ አልፎ ተርፎ ደግሞ ጥቅል ጎመን እኛ ሴቶች ብናፈላ ካሮት፣ ቀይ ስር የተለያዩ ጥቅሞችን ብናጠቅም እኛ ነን ተጠቃሚዎች እኛ ነን። ለዚህ ማን ነው ዋናው ከዚህ ድጋፍታለን ቀበሌው ተቀብሎን ታስተባበረልን እኛ ሰርተን የማንለወጥበት ምክንያት የለም። እና አሁን አሸዋ አለ፣ ሲሚንቶ አለ። የዚህ በሀገራችን ርቀት አንፃር ነው በመኪና የገባው ብዙ በጀት አይባክንም። እኛ ግን ከዚህ ሲሚንቶ በአህያ ነው የሚሄድ። አሸዋው ምንም አይቸግረንም። የዚህ ችግር የለው በየመስመሩ ይሄዳል። እንደዚህ አሁን ደለል የቋጠረው አለ ያንን ብናወጣው እንደላሽዋ ከም በኋላ ጠንከረን እንድንሰራ እንግዲህ ተሳቴ እንደዚህ ቀጥ ብየሰራች እና ጥቅሙ ለኛ ነው። ያንኑ የውሃው ጥቅሙ የሚሰጠልኛ ነው። መንግስት ተዚህ ድጋፍ ተረዳን እኛ ጥቅሙ በተለይ ለውሃ በየደጃችን መግባቱ በቀጣይ የሚስተካከል ችግሩን ተቀብለው ችግሩ እንዲፈታልን ማድረግ አለባቸው። የኛን ሀሳብ ደካማ ጎንና ጠንካራ ጎናችንን እየገመገመ ችግሩን መፍታት በጋራ ተወያይተን ችግር የሚፈታ በመወያየት ነው እንጂ በሌላ አይደለም። እና እንድንወያይ ነው እንግዲህ የውሃ ግንባታ ላይ በተገነባው ግንባታ ልዩነት ሽንኩርት ዲኔ በልዩነት ያመረስ 300 ሺህ ብር ድረስ አሁን ያመረቱ ወጣቱ ያሉ ከነዛ ተወጣቱ አሁን እንኳን ወደ ሰው ሀገር ሊሰዱ ሌሎችም አሁን እየቀጠሉበት ነው እየተንቀሳቀስን ነው። ያንን እንኳን ሌላ ቦታ ድረስ ከተማ ቦታ ድረስ ለመግዛት ዝግጁ ናቸው። በጣም ህዝቡ በጉጉን በስፋት በደስተኝነት ተቀብለናል። ደስ ብሎናል። በውሃ በንጡፋ መጠጥ ዙሪያ ደግሞ ምንም ገደል መግባት የለ ጭቃ መጠጣት የለ ንጡፋ ተገንብቶልን አሁንም በአዲስ አሁን እንትን ተብሎልን ያንን ሰንጠቆሽ ወጥላይም እንትን ተብሎልናል ተጠግኖልናል። ጎራዴም ተጠግኖልናል። አሁን ሴቱ ወንዱ ውሪው ደስተኝነት አበጅተናል። ንጡፋ እየጠጣን ነው። በጣም ተመንግስቱ እንትን ወተና ተችግር ብዙ ልንወጣ ነው ብዬ አስባለሁ።